ክርስቲያን የሚጠፋው በምቾት ነው። ክርስቲያን የሚጠፋው በዕለተ ዓርብ የተከፈለለትን ዋጋ በመርሳት ነው። በመታመም ክርስቲያን አይደክምም። በመራብ ክርስቲያን አይደክምም። ጸሎትን ከሚያስተው ምቾት እንውጣ። ጾምን ከሚያስተው ምቾት እንውጣ። ሕፃናቶቻችን ደክመው ነው የሚያድጉት። ከክርስቶስ ይልቅ አንድ ኳስ ተጫዋችን በደንብ አውቀው ያድጋሉ። ኋላ ክርስትና መማር ትርፍ ስራ ይሆንባቸዋል። ገዳም መሄድ ትርፍ ስራ ይሆንባቸዋል። መሰረታቸው ክርስትና አይሆንም። እንዲህ እያደረግን ትውልድን እያዳከምን ነው። ቤታችንን እያዳከምን ነው። እኔ ቤተ ክርስቲያን ልገባ አይገባኝም የሚል ሰው ደግሞ አለ። እኔ መቆም አይገባኝም ግቢው ውስጥ እኔ ኃጢአተኛ ነኝ የሚል አለ። ይሄም ያላነበበ ነው። ከታመምክ ታዲያ ከሆስፒታል ውጭ የት ልትድን ትችላለህ? ቤተ ክርስቲያን እኮ የአባትህ ቤት ናት፣ የእናትህ ቤት ናት። አንቺም ካለብሽ መንፈሳዊ ህመም ልትድኝ የምትችው ቤተ ክርስቲያን ስትመጪ ነው። ክርስቲያኖች እኛም እንደክመው መቼ ነው ካላችሁ ክርስቲያናዊ ህይወትን ቸል ባልንበት ወቅት ነው። ከቅዱሳኑ ፈለግ ፈቀቅ ባልንበት ወቅት ነው። ቤተ እግዚአብሔር መታችሁ ልጸልዩ ይገባል። ቤተ ክርስቲያን መተን ስንጸልይ በቀጥታ ከቤተ መንግስት ገብቶ ለንጉሱ ችግር እንደማስረዳት ነው። ከቤታችን ሆነን ስንጸልይ እግዚአብሔር ይሰማል። አዎ፣ ግን ችግርን በደብዳቤ ጽፎ ወደ ቤተ መንግስት እንደመላክ ነው። ቤተ ክርስቲያንም የእግዚአብሔር ቤተ መንግስቱ ነች። እስኪ ያስቡ። ለሱሰኛነታችሁ ምንድነው ምክንያቱ? ጓደኛ ነው? ቤተሰብ ነው? አስተዳደግ ነው? ምንድነው ምክንያቱ? እንድትሰርቁ ምክንያት የሆናችሁ ምንድነው? ለመዋሸት ምንድነው ምክንያቱ? ይሄንን መጀመሪያ በደንብ ማጥናት አለብን። ለጸሎት 1 ሰዓት መቆም ብዙ መድከም፣ ብዙ ጊዜ ማጥፋት ይመስለዋል። በስልክ ግን 2 ሰዓት ሲያወራ ምንም አይመስለው። የሚያስፈልገንን ነገር ነው ለእግዚአብሔር መስጠት ያለብን።